የዘመናዊ ዓለም ታላቅ ምሁር ነው። በርካቶች ይህንን ሰው ከፊዚክስ ሊቁ አልበርት አንስታይን ጋር ያወዳድሩታል። ማን ነው የተሻለ በሚል መልሱ ግን እኩል ናቸው በሚል ይደመደማል። ስቲቨን ዊሊያም ሃኪንግ እንግሊዛዊ የንድፈ ፊዚክስና የስነ ትዕይንት ዓለም ሊቅ ሲሆን ዓለምን ከቀየሩ ምሁሮች መካከል አንዱና ዋነኛው ነው። ታዲያ ይህ ሊቅ በመዳፈር ከፈጣሪ ጋር ግብ ያዘ ሲሆን አፉን ሞልቶ ፈጣሪ የለም ያለና በመጽሐፉ ጭምር በጽሁፍ ከትቦ ያሳተመ ነው። በዚህ የጅል ሐሳቡ ፈጣሪ እንዲቀጣው ኤልኤስ የተባለ ከባድ በሽታ ያዘው ገና በወጣትነት እድሜው። እንደምትመለከቱት መንቀሳቀስም ሆነ ማውራት በጭራሽ አይችልም። ይህ በሽታ ዋና የተባለውን አይምሮንና አከርካሪ አጥንትን ሲይዝ እንደ ንብ መንቀሳቀስም ሆነ ማውራት ከባድ ነው። ከበሽታው ጋር 55 ዓመታትን ሲቆይ የሕክምናው ዓለም ለዚህ በሽታ መፈወሻ አጥቻለሁ ሲል በበሽታው የተያዘ ሰው ከሞት በቀር መድኃኒት አይኖረውም። ሃኪንግ እንደምትመለከቱት እዚህ ዊልቸር ላይ ተቀምጦ ከፊት ለፊት ባለው ኮምፒውተር አጋዥነት በጣም ግሩም በሆነ ቴክኖሎጂ ታግዞ የሱ ሐሳብ በሰው ድምጽ ተተክቶ ከሰው ሲደርስ በዚህ ሁኔታ እየታገዘ ቆይቶ 76 ዓመቱ ላይ ሞቷል። ይህ ግለሰብ በመጽሐፍ ውስጥ እንዲላል ሁላችንም የፈለግነውን ለማመን ነፃ ነን። እናም በእኔ መልከታ ፈጣሪ የሚባል ነገር የለም፣ ማንም ይህንን ዓለም አልፈጠረውም ማንም ይላል። ይሄ የሊቁ ሐሳብ ቀጣው እንጂ አላዳነውም። የበለጠ ስለዚህ ሰው ማወቅ ከፈለጋችሁ The Theory of Everything የተሰኘውን ፊልም ተመልከቱት። በጣም ግሩም ፊልም ነው።